በደም የተለወሰው የመተሐራ ወለንጭቲ መስመር የአሽከርካሪዎች እገታ፣ ግድያና የነፍስ ስኳርት የላትም የደህንነት ጥሪ። አትግደሉን፣ በእናታችሁ አትግደሉን። እኛ ጥይት አይገባንም። እባካችሁ ተውን፣ እባካችሁ አትግደሉን። በቃ አትግደሉን፣ እባካችሁ አትግደሉን፣ ተውን። እኛ ያ ጊዜ አልፏል። ከአዲስ አበባ ጎሃ ጽዮን አባይ በርሃን ከተማ አስመስለን በብርሃን የምናነጋበት፣ መተሐራ መቆሚያ ጠበበን ብለን በጨለማ ገስግሰን ወለንጭት የምንደርስበት፣ በየጫካው የምናድርበት ሰላም ዛሬ የለም። አሁን ለመኪና መብራት የሚሆን ወቅት አይደለም። አብርቶም አንግቶም መጓዝ አልፎበታል ብለዋል። ይህ አና ሚዲያ ነው። ምን አዲስ ከአና ሚዲያ? ሰብስክራይብ በማድረግ ታማኝ የመረጃ ምንጭ ያድርጉ። ይታያል ሹፌር እንደዚህ መከራ ያይ ጥይት እየሳተው ነው የሚመጣው። በሀገሪቱ ከጊዜ ወደ ጊዜ እየተባባሰ በመጣው የጸጥታ ችግር ምክንያት ከቦታ ወደ ቦታ በሰላም መንቀሳቀስ እጅግ አስቸጋሪ እየሆነ መጥቷል። በዚህ የጸጥታ ቀውስ ውስጥ ደግሞ ሀገር አቋራጭ ከባድ የጭነትና ቀላል ተሽከርካሪ አሽከርካሪዎች እንዲሁም ረዳቶቻቸው የአደጋው ቀዳሚ ሰለባ ሆነዋል። በተለይም በመተሐራና በወለንጭቲ መካከል ባለው መንገድ ላይ በተደጋጋሚ የሚፈጸመው እገታና ግድያ አሳሳቢ ደረጃ ላይ ደርሷል። ሹፌሩን ያገትከው ቀን፣ ሹፌሩን የገደልከው ቀን፣ የሹፌሩ ላብ የበላኸው ቀን የለህም። አንተ ከምድር ተሰናብተሃል። ሹፌሩን የገደልከው፣ ሹፌሩን ያገትከው፣ የሹፌሩ ላብ የወሰድከው ቀን ሞትሃል። አንተ በሰማይ ሳይሆን በምድርም የለህም፣ ሞትሃል ማለት። ሹፌር ማለት እንደዚህ ነው። በመተሐራና ወለንጭቲ መካከል ባለው መስመር እየደረሰ ያለው እንግልትና አፈና እንዲሁም ግድያ በመጨመሩ ምክንያት አሽከርካሪዎች ያለ ጸጥታ ኃይሎች እጀባ ወደ አዲስ አበባ ማለፍ በማይችሉበት ደረጃ ላይ መድረሳቸውን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር አስታውቋል። የማህበሩ ፕሬዝዳንት አቶ ዳንኤል ተመቸው እንደገለጹት በተለይም በአማራ፣ በኦሮሚያና በአፋር ክልሎች በሚያልፉ አሽከርካሪዎች ላይ ከፍተኛ የሰብአዊ መብት ጥሰት እየተፈጸመ ይገኛል ብለዋል። ይህንን ተከትሎ አሽከርካሪዎች ለሚመለከተው የመንግስት አካል ያቀረቡት አቤቱታ ምላሽ በማግኘቱ ላለፉት 3 ሳምንታት ወይም ለአንድ ወር ያህል የጸጥታ ኃይሎች እጀባ እንዲደረግላቸው ተወስኖ ይንቀሳቀሳሉ። ማህበሩ በወንጀሉ ሳቢያ ህይወታቸው ላለፈና አካል ጉዳተኛ ለሆኑ አባላት የኢንሹራንስ ካሳ እንዲከፍላቸው ጥረት እያደረገ መሆኑን ተጠቁሟል። ይህ የመንገድ ክፍል በተለይም ሃሪቦና ወይም 55 ተብሎ በሚጠራው ልዩ ስፍራ ላይ የሞት ድግስ የተደገሰበት አደገኛ ቀጠና ሆኗል። በዚህ ሳምንት ብቻ የተሰሙት ዜናዎች የችግሩን አሳሳቢነት በጉልህ ያሳያሉ። የወጣቱ አሽከርካሪ ቢፍቱ አህመድ ግድያ ግንቦት 21 ቀን 2018 ዓመተ ምህረት ረፋድ 12 ሰዓት ተኩል ላይ ትውልድና እድገቱ በምዕራብ ሐረርጌ ቦኬ ጢቆ ወረዳ የሆነው ወጣት ቢፍቱ አህመድ ጩሌ የጫት መኪና እየነዳ ወደ አዲስ አበባ በመጓዝ ላይ ሳለ ሃሪቦና አካባቢ የታጠቁ ወንበዴዎች በከፈቱት አሰቃቂ የተኩስ ጥቃት ህይወቱ ወዲያው ነው አልፏል። የአይሱዙ አሽከርካሪ ግድያና እገታ ከዚህ ክስተት አንድ ቀን ቀደም ብሎ 55 በተባለው ቦታ ላይ አንድ የአይሱዙ ሹፌር በዘራፊ ወንበዴዎች በጥይት ተመትቶ በግፍ የተገደለ ሲሆን በገቢና የተሳፈሩ 2 ሰዎች ደግሞ ተጠልፈው ተወስደዋል ነው የተባለው። ልብ ሰባሪው የወለንጭቲ የትራፊክ አደጋ በተመሳሳይ ወቅት በትራንስፖርት ዘርፍ ላይ ካለው የጸጥታ ስጋት በተጨማሪ በወለንጭቲ መስመር ለትምህርት ወደ ሐረማያ ሲጓዙ በነበሩ የጤና ባለሙያዎች ላይ በደረሰ አሰቃቂ የትራፊክ አደጋ በርካታ የጤና ባለሙያዎች ህይወታቸው ተቀጥፏል። ነፍስ ስኳርት የላትም። ከአሽከርካሪዎች የተሰጠ ምክርና አማራጭ የዘርፉ ተሰማሪዎች እንደሚሉት አብዛኞቹ ጥቃቶችና አፈናዎች የሚፈጸሙት በሌሊትና በምሽት በሚጓዙት ላይ ነው። በመሆኑም ወቅቱንና ነባራዊ ሁኔታውን ያገናዘበ ጥንቃቄ ማድረግ የህልውና ጉዳይ ነው ተብሏል። ያ ጊዜ አልፏል። ከአዲስ አበባ ጎሃ ጽዮን አባይ በርሃን ከተማ አስመስለን በብርሃን የምናነጋበት፣ መተሐራ መቆሚያ ጠበበን ብለን በጨለማ ገስግሰን ወለንጭት የምንደርስበት፣ በየጫካው የምናድርበት ሰላም ዛሬ የለም። አሁን ለመኪና መብራት የሚሆን ወቅት አይደለም። አብርቶም አንግቶም መጓዝ አልፎበታል ብለዋል። አሽከርካሪዎች እርስ በርስ በሚለዋወጣቸው መልእክቶች
ከመተሐራ ወለንጭቲ ባለው መስመር ከጠዋቱ 1 ሰዓት በፊትና ከቀኑ 11 ሰዓት በኋላ ጉዞ ሙሉ በሙሉ ሊከለከል እንደሚገባ ያሳስባሉ። 2 ሰዓት ለማትረፍ ተብሎ ህይወትን ለሞት አሳልፎ ከመስጠት ወቅቱን ጎንበስ ብሎ ማሳለፍ ይሻላል። ከሞት ይልቅ ህይወትን፣ ከስጋት ይልቅ ነፃነትን ማስቀደም ይገባል ብለዋል። ነፍስ ስኳርት ወይም መለዋወጫ የላትምና በማለት ለልጆቻቸውና ለቤተሰቦቻቸው ሲሉ በምሽት ጉዞ ከመገስገስ እንዲታቀቡ ይመክራሉ። የአካባቢው መረጃዎችና የአሽከርካሪዎች ድምጽ እንደሚያመላክተው ወንበዴዎች ሰዎችን አግተው ለሳምንታት ሲደራደሩ የደህንነት አካላት በቂ የክትትልና ታጋቾችን የማስለቀቅ ርብርብ አለማድረጋቸው ደግሞ ወንጀሉ እንዲፋፋም በር ከፍቷል ነው የተባለው። ስለሆነም የንግዱ ፍሰት እንዳይስተጓጎልና የዜጎች በሰላም የመንቀሳቀስ መብት እንዲከበር የሚከተሉት እርምጃዎች በአስቸኳይ ያስፈልጋሉ። መንግስት የጀመረውን ጊዜያዊ የጸጥታ እጀባ አጠናክሮ ማስቀጠል ይኖርበታል። እንደ ኮንትሮል 55 እና ሀሪቦና ያሉ ተለይተው የሚታወቁ የወንጀል መፈልፈያ ቦታዎችን በጥብቅ ጥበቃ ስር ማዋልና አካባቢውን ማጽዳት፣ በእገታ ወንጀል ላይ የተሰማሩ ቡድኖችን በቴክኖሎጂ የታገዘ ክትትል በማድረግ ለህግ ማቅረብ ይገባል እየተባለ የሚገኘው። ፍትህ በግፍ ለተገደሉ አሽከርካሪዎች ሁሉ እየጠየቅን ለተጎዱ ቤተሰቦች ደግሞ መጽናናት እንመኛለን። ይህ አና ሚዲያ ነው። እንደዚህ አይነት አስገራሚና ወቅታዊ መረጃዎች እንዲደርሱ ቻናላችንን ሰብስክራይብ ማድረግ እንዳይረሱ፣ የደውል ምልክቱንም ይጫኑ። ሰላም ለሁላችን።